የወደፊታችን የቪዲዮ ኤዲቲንግን ሙያ ተረካቢው አሁን ላይ አንድ ስራ ለማግኘት በጣም እየታገላችሁ እንደሆነ እረዳችኋል። ነገር ግን እንዳታገኙ ያደረጋችሁ ምን ሊሆን ይችላል ብላችሁ አስባችኋል? ምናልባት ፖርትፎሊዮ ቢሆን። በዚህ ቪዲዮ የራሳችሁን የቪዲዮ ኤዲቲንግ የተምኔል ዲዛይን ፖርትፎሊዮ ወደምንሰራበት ሚስጥራዊ ቶፒክ ላይ እናተኩራለን። እስክሪብቶና እርሳሳችሁን ይዛችሁ ምንም አትያዙ፣ ዝም ብላችሁ እኔን ተከታተሉኝ። እንጀምር። ኦኬ፣ በመጀመሪያ ሁለት ነገሮችን እንመልከት። አንደኛው ፖርትፎሊዮ ምን ማለት ነው፣ ሁለተኛው ደግሞ ለምን ይጠቅማል። ከመጀመሪያው ፖርትፎሊዮ ምን ማለት ነው ከሚለው ስንጀምር ፖርትፎሊዮ ነው። ፖርትፎሊዮ ማለት ችሎታችሁን፣ ፈጠራችሁንና ቴክኒካል እውቀታችሁን የሚያሳይ የምርጥ ስራዎቻችሁ ስብስብ ማለት ነው። እሺ፣ ለምን ይጠቅማል? ጥቅሙም የእናንተን ስኪል፣ የፈጠራ ችሎታችሁንና ብቃታችሁን የምታሳዩበትና ሰዎችን ዋው እንዴት ይህንን ሊሰራ ቻለ፣ በጣም ጎበዝ ልጅ መሆን አለበት፣ አሁኑኑ የእኛ ቲም ውስጥ አስገቡት። ጥቅሙን በአጭሩ ይህንን ይመስላል። በመቀጠል ፖርትፎሊዮ ውስጥ ምን ነገሮች መካተት አለባቸው የሚለውን በሶስት መንገድ ልንገራችሁ። የመጀመሪያው ሾሪል ነው። ይህም ማለት በአንድ ደቂቃ ስለ ራሳችሁ ስኪል በደንብ ዘርዝራችሁ አሪፍ በሆነ መንገድ ኤዲት በማድረግ የራሳችሁ ሶሻል ሚዲያ ፕሮፋይል ላይ ማስቀመጥ። ሁለተኛው ቢፎር ኤንድ አፍተር ኮምፓሪዝን ቪዲዮዎችን መስራት። ይህን አብዛኛው ሰው ይጠቀመዋል። ኤዲት ያልተደረገውንና ኤዲት ተደርጎ ያለቀውን ቪዲዮ ልዩነት በአንድ ካንቫስ ላይ ማሳየት። ሶስተኛውና የመጨረሻው ሃይላይት ቪዲዮዎችን መስራት። ይህን እንደ ፊልም ትሬለር ማሰብ ትችላላችሁ። አንድ ፊልም ከመለቀቁ በፊት የአንድ ደቂቃ ወይም ከዛ በላይ የሆነ ትሬለር ቪዲዮ ይሰራለታል። ልክ እንደዛ እናንተም አንድን ረጅም ቪዲዮ ወስዳችሁ አሪፍ አድርጋችሁ በአንድ ደቂቃ ወይም ከዛ በታች በሚሆን ታይሚንግ መስራት። ለምሳሌ ብዙ ሰው የሚጠቀመው የፖድካስት ቪዲዮ ነው። ስለዚህ እናንተም እሱን መጠቀም ትችላላችሁ። አራተኛው ደግሞ ነገር ግን የሰራችሁት ቪዲዮ የተመታ ሆኖ ፖርትፎሊዮ ላይ የምታስገቡ ሰዎች አላችሁ። እናንተ እረፉ። ከዛ ይልቅ ያንን ቪዲዮ ከቤተሰቦቻችሁ ጋር ሰብሰብ ብላችሁ ብታዩት እንዳሳብ። ኦኬ፣ አሁን እንዴት ነው ፖርትፎሊዮ ቢልድ የምናደርገው ወደሚለው ስንመጣ አንድ ዌብሳይት አለ። እሱ ላይ ከዜሮ አብረን እንሰራለን ማለት ነው። በጣም አሪፍ። የዌብሳይቱን ሊንክ ከታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። malloy.sj ይባላል። ስፔሲፊካሊ ለቪዲዮ ኤዲተሮች የተሰራ ዌብሳይት ነው። ዌብሳይቱ ላይ ስትገቡ እንደዚህ አይነት ኢንተርፌስ አለው። በጣም ቀለል ያለ ዌብሳይት ነው። በዳርክ ሞድ መጠቀም ከፈለጋችሁ ይህንን በመንካት መጠቀም ትችላላችሁ። በላይት ሞድ ከፈለጋችሁ ደግሞ ድጋሜ እሱን መንካት። ኦኬ፣ አሁን እኛ የምንፈልገው ፖርትፎሊዮ ቢልድ ማድረግ ስለሆነ ከላይ ፖርትፎሊዮ ቢልደር የሚል በተን አለ። እሱ ላይ ትሄዳላችሁ። ወደዚህ ፔጅ ያመጣችኋል። እንደምታዩት ክሬት የፖርትፎሊዮ ዛት ላንድስ ዩሞር ቪዲዮ ኤዲቲንግ ክላይንት ሲላል። ስለዚህ ቅድም እንዳልኳችሁ በዋነኝነት ለቪዲዮ ኤዲተሮች የሚሆን ዌብሳይት ነው። ተምኔል ዲዛይነር ከሆናችሁ መጠቀም ትችላላችሁ። ነገር ግን በቪዲዮ መልኩ ብታደርጉት ክላይንትን ለመሳብ ያግዛችኋል። ሰው ፖርትፎሊዮአችሁ ሲያልቅ ልክ እንደዚህ አይነት ኢንተርፌስ ነው የሚኖረው። በላፕቶፕ እና በሞባይል ያለው ቪው ይህንን ይመስላል። ወደ ታች ወርዳችሁ ካያችሁም የተለያዩ ሰዎች ስለዚህ ዌብሳይት ያላቸውን አስተያየት አስቀምጠዋል። እሱም መመልከት ትችላላችሁ። አሁን እኛ ወደ ዋና ጉዳያችን ስንገባ ክሌም ፍሪ ፖርትፎሊዮ የሚለውን ትነኩታላችሁ። ከዛ ሳይን አፕ ፔጅ ያመጣላችኋል። ይሄ ያው መናገር አይጠበቅብኝም አካውንት መክፈት ነው። ስለዚህ ከፈለጋችሁ በጂሜል አካውንት ወይም ደግሞ ጀስት ኢሜል አድሬስ እና ፓስወርድ አስገብታችሁ ሳይን አፕ በሉ። በመቀጠል ኢሜላችሁን ቬሪፋይ ማድረግ ይኖርባችኋል። ስለዚህ ወደ አስገባችሁት አድሬስ ቬሪፋይ የምታደርጉበትን ሊንክ ልኩላችኋል። እዛ ላይ ሄዳችሁ ቬሪፋይ አካውንት ትሉታላችሁ ማለት ነው። ኢሜል ቬሪፊኬሽን ኮምፕሊት ይላል ልክ እንደዚህ። ከዛ ሎጊን አድርጋችሁ ነው የምትገቡት። ቅድም ያስገባችሁትን ኢሜል አድሬስ እና ፓስወርድ አስገብታችሁ ሎጊን ትሉታላችሁ። ቀጥታ ወደ አካውንታችሁ ያስገባችኋል ማለት ነው። ሲምፕል
ይህ እንግዲህ ፖርትፎሊዮአችሁን ኤዲት የምታደርጉበት ቦታ ነው። ማለትም ስማችሁን፣ ፕሮፋይላችሁን፣ ምንድነው የምትሰሩት፣ ምን አይነት ሶፍትዌር ነው የምትጠቀሙት፣ እንዲሁም ደግሞ የሰራችኋቸውን ቪዲዮዎች በሙሉ አድ የምታደርጉበት ቦታ ነው ማለት ነው። ከላይ እንደምታዩት ፖርትፎሊዮ ዶሜን ኤዲቲንግ ሪሶርስ which is ለቪዲዮ ኤዲተሮች እጅግ በጣም ጠቃሚ የሆኑ ፕሬሴቶችን የያዘ ታብ ነው ይሄኛው ኤዲቲንግ ሪሶርስ የሚባለው ማለት ነው። ለምሳሌ ከ5000 በላይ ፕሮፌሽናል ኦቨርሌይ፣ ከ1500 በላይ ሲኒማቲክ ሳውንዶች፣ ከ5000 በላይ ሞሽን ግራፊክስ፣ ከ5000 በላይ ኦሪጂናል ለቶች፣ ከ4000 በላይ ቪዲዮ ኢፌክት እና ትራንዚሽኖች፣ ከ250 በላይ ሳውንድ ኢፌክቶች እንዲሁም ከ100 በላይ ሎወር ሰርድ እና ታይትል አኒሜሽኖችን አካቷል። ለታይተርስ አለ ከ5000 በላይ የአፍተር ኢፌክት ፕሬሴቶች፣ ከ1500 በላይ የዩቲዩብ ኤዲቲንግ ፕሬሴቶች፣ እነዚህም በሙሉ ያካተተ ፓክ ነው። ሌሎች ነገሮችም አሉት፣ እነሱም ወደ ኋላ እናያቸዋለን። አሁን ወደ ዋና ሀሳባችን እንመለስ። ኦኬ ወደ ፖርትፎሊዮ ታብሌት መጡና እዚህ ጋር ሃንድል ነው የምታስገቡት። መጀመሪያ ሃንድል ማለት የራሳችሁ መለያ ስማችሁ፣ ይሄንን ሊንክ ነው ለክላይንታችሁ የምትልኩት። ስለዚህ እዛ ሊንክ ላይ ደግሞ የራሳችሁ መለያ ስም እንዲኖር እዚህ ጋር ዩር ሃንድል የሚለው ቦታ ላይ የራሳችሁን የሆነ ዩኒክ ኔም አስገቡ። ለእናንተ ለማሳየት ያክል ኤዲተር ፕሮ የሚል ሃንድል አስገብቻለሁ። እናንተም የምትፈልጉትን ሃንድል ማስገባት ትችላላችሁ። ከታች እንግዲህ የራሳችሁን ፕሮፋይል ፒክቸር የምታስገቡበት ቦታ አለ። ሌተሯን ነክታችሁ የራሳችሁን ፕሮፋይል ፒክቸር አድ ማድረግ ትችላላችሁ። ልክ እንደዚህ ማለት ነው። በጣም አሪፍ። ወደ ታች ወርዳችሁ የራሳችሁን ስም አስገቡ፣ ወይም ደግሞ ሶሻል ሚዲያ ላይ ያላችሁን ስም መጠቀም ትችላላችሁ። ነገር ግን ያው ፖርትፎሊዮ ስለሆነ የራሳችሁን ስም ብታስገቡ ጥሩ። ለማሳየት ያክል ስለሆነ ኤዲተር ፕሮ ብዬ ልክ እንደቀድሙ ስሜን አስገባለሁ። እዚህ ጋር እንግዲህ የምታስገቡት ባዮ ወይም ደግሞ ዲስክሪፕሽን ነው። ማለትም ቪዲዮ ኤዲቲንግ ላይ ያላችሁን ኤክስፒሪየንስ፣ ምን ያህል ጊዜ ሰርታችኋል እና ራሳችሁን ለየት የሚያደርጋችሁን ነገር በሙሉ እዚህ ላይ ማስቀመጥ ትችላላችሁ። ነገር ግን አደራ እንዳታንዛዙት፣ ቀለል አድርጋችሁ አስቀምጡ። እኔ ያው ለማሳየት ስለሆነ ሎንግ ፎርም ኤንድ ሾርት ፎርም ቪዲዮ ኤዲተር ኢን ዘ ፋይናንሻል ኒች ብዬ ልክ እንደዚህ አስገብቻለሁ። እናንተ ዘርዘር አድርጋችሁ መጠቀም ትችላላችሁ፣ ግን በጣም አታንዛዙት። አጠር ያለ ቢሆን አሪፍ። ኦኬ ወደ ታች ስትወርዱ እንግዲህ የምትሰሩበትን ኒች ወይም ደግሞ ካታጎሪ ነው እንድታስገቡ የሚጠይቃችሁ። ምን አይነት ኒች ላይ ነው የምትሰሩት? ጌሚንግ ነው፣ ኢንተርቴንመንት፣ ፋይናንሻል ላይ ነው፣ ቢዝነስ ነው? እነሱም ማስገባት ነው ማለት ነው። ስለዚህ ማክሲመም 3 ኒች ነው የሚፈቅድላችሁ። የትኛው ኒች ላይ ጎበዝ እንደሆናችሁ ራሳችሁን አይታችሁ 3 ኒቾችን ማስገባት ትችላላችሁ። እኔ ፋይናንሻል፣ ኤዱኬሽናል እና ጌሚንግ ብዬ ሞልቼዋለሁ። በመቀጠል ሀገራችሁ ነው የሚያስመርጣችሁ። ስለዚህ ሰሌክት ካንትሪ ብላችሁ ኢትዮጵያን ሰሌክት ማድረግ ነው። ሌላው እንግዲህ ምን አይነት ቋንቋ መናገር ወይም ደግሞ መስማት ትችላላችሁ። ምክንያቱም ቪዲዮ ኤዲተር ከሆናችሁ ኢንተርናሽናል የሆኑ ስራዎችን ልሰሩ ስለምትችሉ ከክላይንት ጋር መግባባት ይኖርባችኋል። ስለዚህ የምትችሉትን ቋንቋ እዚህ ጋር ማስገባት ነው። ለምሳሌ እንግሊሽ አስገባለሁ እና ደግሞ ለሎካል ክላይንቶች ከሰራው ለምሳሌ አማሪክ የሚል አስገባለሁ ማለት ነው። ሌሎች የምታውቋቸው ቋንቋዎች ካሉ እዚህ ጋር አድ እያደረጋችሁ ማስገባት። ቀጣዩ ኤዲቲንግ ቱልስ ማለትም ምን አይነት ሶፍትዌር ተጠቅማችሁ ነው ለክላይንቶቻችሁ እነዛን ቪዲዮ ኤዲት የምታደርጉት የሚለውን ይመለከታል። ስለዚህ የምትሰሩበትን ሶፍትዌር እዚህ ጋር ሰሌክት ማድረግ ብቻ። በነገራችን ላይ እኔ ለክላይንት ከአላይት ሞሽን እና ከካፕከት ሞባይል ውጪ ሰርቼ አላቅም እና በደንብ ስራ መስራት ከጀመርኩም ወደ 8-9 ወር አካባቢ ይሆነኛል። ሎካል ውስጥ የሆኑ ቪዲዮችን ወይም ደግሞ ሀገር ውስጥ የሆኑ ቪዲዮችን እየሰራው እስካሁን ድረስ ከ150 ሺህ ብር በላይ ሰርቻለሁ። አይ ነው በጣም ትንሽ ሊመስል ይችላል። ነገር ግን ሎካል ውስጥ ሆናችሁ እንደዚህ አይነት ዝር መስራት ያውን በስልካችሁ እጅግ በጣም አሪፍ ነገር ነው። ኢማጂን ወደ አፕወርክ ላይ ምናምን ብንሄድ ደግሞ ምን ያህል ልንሰራ እንደምንችል ማለት ነው። ስለዚህ ሁላችሁ በርትታችሁ ስሩ ለማለት ፈልጋለሁ። ይቅርታ ሞቲቬሽናል ቪዲዮ አደረኩባችሁ። ስለዚህ ኤዲት የምታደርጉባቸውን ሶፍትዌሮች እዚህ ጋር ሰሌክት አድርጉ። ሰሌክት ካደረጋችሁ በኋላ ወደ ታች ወርዳችሁ አቬሌብል ፎር ወርክ የሚል አለ። እሱን ኦን ማድረጋችሁን በፍጹም እንዳረሱ፣ ምክንያቱም ለስራ አቬሌብል እንደሆናችሁ የምታሳውቁበት መንገድ ስለሆነ ይሄንን ኦን ማድረጋችሁን አትርሱ። እዚህ ጋር የካሌንድሊ ሊንክ ነው የምታስቀምጡት። ነገር ግን ፔድ ሰብስክሪፕሽን ስላለው ሊንክ ማስቀመጥ አንችልም። ከከፈላችሁ ግን ትችላላችሁ። ስለዚህ እኛ ምንም አይሰራልንም። ወደ ታች እንወርዳለን። ሶሻልስ የሚለው ካታጎሪ ስር እንግዲህ የምታስገቡት የራሳችሁን ኢሜል፣ የዩቲዩብ ቻናላችሁን፣ ኢንስታግራም ካላችሁ ኢንስታግራም፣ ክላይንት ምናልባት እናንተን ከፈለጋችሁ በእነዚህ አድሬስ ነው የሚያገኛችሁ። ስለዚህ አድሬሳችሁን በትክክል አስቀምጡ። የሁሉንም ሶሻል ሚዲያ አድሬስ ካስገባችሁ በኋላ እንግዲህ ጨርሰናል የመጀመሪያውን ስቴፕ። ስለዚህ ሴቭ ፕሮፋይል ትሉሳላችሁ ማለት ነው። እዚህ ጋር እንደምታዩት ፕሪቪው ፖርትፎሊዮ የሚል አዲስ በተን አምጥቶልናል። እሱን ክሊክ ስናደርገው ወደ ራሳችን ፖርትፎሊዮ ዌብሳይት ላይ ነው የሚወስደን። እንደምታዩት የኛ ፖርትፎሊዮ ይህንን ይመስላል። ፕሮፋይል ፒክቸራችን፣ ያስገባነው ስም፣ ዲስክሪፕሽናችን፣ የምንኖርበት ቦታ፣ ለስራ አቬሌብል እንደሆንን፣ የምንሰራባቸው ኒቾች ወይም ደግሞ ካታጎሪዎች፣ መናገር ወይም መስማት የምንችላቸው ቋንቋዎች፣ ቪዲዮ ኤዲት የምናደርግባቸው ሶፍትዌሮች። አሁን የሚቀረን ቪዲዮአችንን አድ ማድረግ ነው። ስለዚህ እነሱን አሁን አብረን አድ እናደርጋለን። ስለዚህ የቅድሙ ፔጅ ላይ ትመጡና ወደ ታች ትወርዳላችሁ እስከ መጨረሻው። እንደምታዩት እዚህ ጋር ሾው ሪልስ፣ ሎንግ ፎርም፣ ሾርት ፎርም ብሎ ከፋፍሎ ያመጣላችሁ። ለአሁን እኛ ሎንግ ፎርም እና ሾርት ፎርም ላይ ነው የምናተኩረው። ስለዚህ ሎንግ ፎርም ቪዲዮችን አድ ለማድረግ ከፈለጋችሁ ወይም ደግሞ ረጃጅም ቪዲዮ ከዚህ በፊት የሰራችሁት ካለ ከላይ አድ ሎንግ ፎርም ቪዲዮ የሚል በተን አለ። እሱን ክሊክ ታደርጉታላችሁ። በመቀጠል ያ ሎንግ ፎርም ቪዲዮ የሚገኝበትን ሊንክ ኮፒ አድርጋችሁ እዚህ ቦታ ላይ ነው
ፔስት የምታደርጉት። ስለዚህ እንደምታዩት የጉግል ድራይቭ ሊንክ ነው የሚፈቅድላችሁ። ጉግል ድራይቭ አካውንት ከሌላችሁ በጣም ቀላል ነው፣ ምንም የሚከብድ ነገር የለውም። ሰርች አድርጋችሁ አካውንት መክፈት ብቻ። ከዛ ቪዲዮአችሁን እዛ ጉግል ድራይቭ አካውንት ላይ አፕሎድ ማድረግ ነው። አፕሎድ ካረጋችሁት በኋላ ሊንኩን አምጥታችሁ እዚህ ቦታ ላይ ፔስት ማድረግ ነው። በጣም ቀላል ነው። ስለዚህ አሁን ወደ ጉግል ድራይቭ አካውንት ሊሄድና እንዴት አድርጋችሁ ኮፒ ማድረግ እንደምትችሉ ላሳያችሁ። ኦኬ፣ ወደ ጉግል ድራይቭ አካውንት ከገባችሁ በኋላ እንግዲህ አፕሎድ ማድረግ የማትችሉ ሰዎች ካላችሁ ከላይ ኒው የሚል በተን አለ። እሱን ነክታችሁ ፋይል አፕሎድ ትሉታላችሁ። ከዛ አፕሎድ ማድረግ የምትፈልጉትን ፋይል ሰሌክት ማድረግ ብቻ አለ። ከዛ የቪዲዮ ሊንክ ኮፒ ለማድረግ 3 ነጠብጣቧን ክሊክ ታደርጋላችሁ። ከታች ሼር የሚል አማራጭ አለ፣ እሱ ላይ ሂዱ። ከዛ እንደምታዩት እዚህ ጋር በድጋሚ ሼር የሚል ኦፕሽን አለ፣ እሱን ክሊክ አድርጉ። እዚህ ጋር እንግዲህ ጀነራል አክሰስ ላይ ኤኒዋን ዊዝ ዘ ሊንክ መሆኑን ቼክ አድርጉ። ሪስትሪክትድ ከሆነ ያንን ሊንክ መክፈት አይችሉም። ስለዚህ ኤኒዋን ዊዝ ዘ ሊንክ መሆኑን ቼክ አድርጉ። እንደዛ ለማድረግ ከፈለጋችሁ እዚህ ጋር ክሊክ አድርጉና ከታች ኤኒዋን ዊዝ ዘ ሊንክ የሚል ኦፕሽን አለ፣ እሱን መንካት። ከዛ እዚህ ጋር ተመጡና ኮፒ ሊንክ የሚል በተን አለ፣ እሱን ክሊክ ስታደርጉት በሚገባ ሊንኩን ኮፒ ያደርግላቸዋል ማለት ነው። ከዛ የቅድሙ ቦታ ላይ እንመጣና አሁን ኮፒ ያደረግነው ሊንክ እዚህ ቦታ ላይ ፔስት እናደርገዋለን። እንደምታዩት ሊንክ ኢዝ ፐብሊክ አክሰስብል ብሎኛል። እዚህ ጋር ትንሽ ሎድ ያደርጋል፣ አውቶማቲካሊ ተምኔል ጀነሬት ያደርግለታል። እንደዛ እስኪያደርግ እንጠብቀዋለን። የተመታ ተምኔል። ስለዚህ ከታች ሪፕሌስ ተምኔል የሚለውን ትነኩታላችሁ። ሹዝ ፋይል በሉትና ከዚህ በፊት ከቪዲዮ ጋር የሚገናኝ ተምኔል ሰርታችሁ ከሆነ እሱን ተምኔል አዳርጉልን። በመቀጠል ወደታች ወርዳችሁ ሴቭ ቪዲዮ ማለት ትችላላችሁ። ነገር ግን ያንን ቪዲዮ በምን ሶፍትዌር እንደሰራችሁት ማሳወቅ ከፈለጋችሁ እዚህ ጋር ሶፍትዌሮችን ሰሌክት ማድረግ ትችላላችሁ ማለት ነው። እነዚህን ዲቴሎች እያንዳንዱን እየገባችሁ መምላት ትችላላችሁ። ነገር ግን ያን ያህል አስፈላጊ አይደሉም። ስለዚህ እንደጨረሳችሁ ከታች ሴቭ ቪዲዮ በሉ። እንደምታዩት በሚገባ ቪዲዮአችንን አዳርገናል። ዌብሳይታችን ላይ ሄደን ቼክ ማድረግ ከፈለግን ከላይ ሊንክ ይሰጠናል። እሱን ክሊክ አድርገን ወደ ዌብሳይታችን መሄድ እንችላለን። ሰው እንደምትመለከቱት ሎንግ ፎርም ብሎ ቪዲዮን አስቀምጦልናል። ክላይንታችን ይሄንን ቪዲዮ ፕሌይ በማድረግ የሰራነው ስራ መመልከት ይችላል ማለት ነው። ድጋሜ ሌላ ቪዲዮ መጨመር ብትፈልጉ አሁን ያሳያችሁን ስቴፕ በመከተል ቪዲዮአችሁን አድ ማድረግ ትችላላችሁ። በመጀመሪያ አድ ሎንግ ፎርም ቪዲዮ የሚለውን ትነካላችሁ። ከዛ የቪዲዮ ሊንክ ነው የምታመጡት። ስለዚህ ወዴት ትሄዳላችሁ? ጉግል ድራይቭ ላይ ማለት ነው። ጉግል ድራይቭ ላይ ከሄዳችሁ በኋላ አድ ማድረግ የምትፈልጉትን ቪዲዮ መርጣችሁ 3 ነጠብጣቡን ክሊክ ታደርጋላችሁ። ከዛ ሼር፣ በድጋሚ ሼር፣ በመቀጠል እዚህ ጋር ኤኒዋን ዊዝ ዘ ሊንክ መሆኑን ታረጋግጣላችሁ። እንደዛ ካልሆነ ክሊክ አድርጋችሁ ይሄንን ኤኒዋን ዊዝ ዘ ሊንክ ላይ ታረጉታላችሁ ማለት ነው። ከዛ ከታች ኮፒ ሊንክ የሚል በተን አለ፣ እሱን ነክታችሁ ወደ ቅድሙ ቦታ ላይ ትመጡና ሊንኩን ፔስት ማድረግ ብቻ። አውቶማቲካሊ ራሱ ተምኔል ያደርግላችኋል። ተምኔሉን መቀየር ከፈልጋችሁ ሪፕሌስ ተምኔል፣ ቹዝ ፋይል፣ ከዛ ተምኔላችሁን ሰሌክት ማድረግ። በነገራችን ላይ ተምኔል ከዩቲዩበርስ አንዱ ቪዲዮ ላይ ሪክሬት ያደረኩት ተምኔል ነው። ምን ያደርጋል ማይክ አልወደዱ። ኦኬ፣ ተምኔል አድ ካረጋችሁ በኋላ ከታች የሰራችሁበትን ሶፍትዌር ሰሌክት አድርጋችሁ ሴቭ ቪዲዮ በማለት ብቻ ልክ እንደዚህ ሌላም ሎንግ ፎርም ቪዲዮ ካላችሁ መጨመር ትችላላችሁ። ሾርት ፎርም ቪዲዮ ወይም ደግሞ የቲክቶክ እና የኢንስታግራም ቪዲዮ አድ የምታደርጉትም ቅድም ካሳየኋችሁ ስቴፕ ጋር ተመሳሳይ ነው። ስለዚህ ባሳየኋችሁ መሰረት ከዚህ በፊት የሰራችሁትን ኮንተንት ማስገባት ትችላላችሁ። ሌላው እንግዲህ እዚህ ጋር ሶሻል ፕሩፍስ የሚል ሴክሽን አለ። እዛ ላይ የምታስገቡት ከዚህ በፊት የሰራችሁለት ሰው ካለ የዛን ሰው ዩቲዩብ ቻናል የምታስቀምጡበት ቦታ ነው። ስለዚህ አድ ሶሻል ፕሩፍ የሚለውን ነክታችሁ ዩቲዩብ ሊንክ እና ከስተም ሊንክ የሚሉ ሁለት አማራጮች አሉ። ከስተም ሊንክ የሚባለው ከዩቲዩብ ውጪ የሰራችሁለት ሰው ካለ የዛን ሰው ሶሻል ሚዲያ ሳይት እና ሎጎ ማስቀመጥ ትችላላችሁ። አሁን እኛ ዩቲዩብን እንምረጥና ከታች ደግሞ የዛን ሰው ቻናል ሊንክ እናስገባለን። ለምሳሌ የራሴን ዩቲዩብ ቻናል ሊንክ አስገብቼ አድለዋለሁ ማለት ነው። እንደምታዩት አውቶማቲካሊ ልክ እንደዚህ ከነ ሎጎአችን አድ ያደርግልናል። ዌብሳይታችን ላይ ሄደን ብንመለከተው ኤዲትድ ፎር ብሎ የቻናሉን ስም ያስቀምጣል። ስለዚህ ክላይንት እሱን ሊንክ ሲነካው ወደዛ ቻናል ሪዳይሬክት አድርጎ ይወስደዋል። የእኛንም ስራ በቀላሉ መመልከት ይችላል ማለት ነው። እንግዲህ የፖርትፎሊዮ ዌብሳይታችን ይህን ይመስላል። ስለዚህ ለስራ አፕላይ ስታደርጉ አብራችሁ ይህን ሳይት ለክላይንት በመላክ ከጽሁፍ በተሻለ መልኩ ስራዎቻችሁን በማሳየት ስራ የማግኘት እድላችሁን መጨመር ትችላላችሁ። አሁን ደግሞ የቪዲዮ መግቢያ ላይ ወዳልኳችሁ ፓክ ስንሄድ እዚህ ጋር ኤዲቲንግ ሪሶርስ የሚለውን ታብ ትነኩታላችሁ። ተመልከቱ። በአጭሩ ቪዲዮ ኤዲተር ከሆናችሁ ለእናንተ ከማንምና ከምንም በላይ አስፈላጊ የሆኑ ማቴሪያሎችን በነጻ ይሰጣችኋል። እንዲሁም ደግሞ ኤአይ የምትጠቀሙ ከሆነ ኤዲቲንግ አይዲያ ከፈለጋችሁ ምናምን ሊያግዛችሁ የሚችል ፕሮምፕት ይሰጣችኋል። መጠቀም አለመጠቀም የራሳችሁ ፈንታ ነው፣ አይመለከተኝም ማለት ነው። ስለዚህ ጋይሶች የዛሬ ቪዲዮ ይህንን ይመስላል። ከጠቀማችሁ ላይክ፣ ካልጠቀማችሁ ዲስላይክ ማድረግ ይቻላል። በሌላ ቪዲዮ እስክንገናኝ ይመቻችሁ። ፒስ አውት።